ሰላም የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? አቢሲኒያ ነኝ። ፓስፖርት ኦንላይን እንዴት በቀላሉ እንደምንመዘገብ አጠቃላይ ፕሮሰሱን ክፍያውን በኦንላይን እንደምንጨርስ ሙሉ ቪዲዮ ቱቶሪያል ይዤላችሁ መጥቻለሁ። ቻናላችን ሰብስክራይብ በማድረግ ቪዲዮውን ለብዙ ሰው እንዲደርስ ላይክ በማድረግ እንዲጀምሩ ላለሁኝ። እሺ መጀመሪያ ወደ ክሮም ብራውዘራችን እንገባለን። ከዛ በኋላ ሰርች ባሩ ላይ ወይም ሰርች ማድረጊያ ላይ ምን ብለን እንጽፋለን? አፕላይ ቱ ፓስፖርት ኢን ኢትዮጵያ ብለን እንጽፋለን። ከዛ በኋላ ኢንተር እንላለን። ከዛ አሁን እዚህ ጋር የምታዩትን ፔጅ ያመጣላቸዋል። አፕላይን ፎር ኢትዮጵያን ፓስፖርት ፎር ኦንላይን የሚለውን እናያካለን። እንግዲህ ፓስፖርት ለመሙላት ሁለት ነገሮች የሚያስፈልጉ ነገሮች አሉ። የመጀመሪያው ምንድን ነው? የልደት ሰርተፊኬት ወይም በር ሰርተፊኬት ነው። እሱን እስካን አድርጋችሁ መያዝ አለባችሁ። ሁለተኛው ደግሞ እድሜያችሁ ከ18 ዓመት በላይ ከሆነ የራሳችሁን መታወቂያ እስካን አድርጋችሁ መያዝ አለባችሁ። ከ18 ዓመት በታች ከሆነ የወላጅ እናት ወይንም የአባት መታወቂያ ኮፒ አድርጋችሁ ወይንም እስካን አድርጋችሁ መያዝ አለባችሁ። አሁን እንግዲህ በዚህ መሰረት ወደ ዌብሳይቱ እንሄዳለን። ስታርት ኒው አፕሊኬሽን የምትለዋን እነካለን። ቀጥታ ወደዚህ ይወስደናል። እዚህ ጋር እንመጣና አይ አግሪ ቱ ዘ ተርምስ ኤንድ ኮንዲሽንስ የምትለዋን ራይት አድርገን ከታች ስታርት ኢንዲቪዥዋል አፖይንትመንት የምትለዋን አንዴ እንነካታለን። አሁን እንዲህ እንደምታዩት ኒው ፓስፖርት አፖይንትመንት እና ሪኒዋል ወይም ሪፕሌስመንት አፖይንትመንት የሚል አለ። እኛ ቀጥታ ወደ ኒው ፓስፖርት አፖይንትመንት የምትለዋን ስንነካ ወደ አዲሱ ፋይል ያመጣልናል። ከዛ በኋላ ሰለክት ሳይት የምትለዋን ነክተን መጀመሪያ ሳይት ሎኬሽን አሁን ያለንበት ክልል እንመጣለን። ለምሳሌ ድሬዳዋ እንመርጣለሁ። ከዛ በኋላ ሲቲ የምትለዋለች። ሲቲ የት ነው ያላችሁ? ድሬዳዋ ከተማ እንመርጣለን። አውቶማቲካሊ ያመጣልናል። ድሬዳዋ ስንል የድሬዳዋን ኦፊስ ያመጣል። አዲስ አበባ ስንል የአዲስ አበባን ኦፊስ ያመጣል። ስለዚህ እኔ ድሬዳዋ ኦፊስ እናመጣለን። ዴሊቨሪ ሳይት የት ነው ቦታው የሚመጣላቸው? ድሬዳዋ አይሲኤስ ኦፊስ የምትለዋን እንመርጣለን። ያ ማለት የት ነው ፓስፖርት ብትወስዱት የሚለው ነው። ከዛ ኔክስት እንላለን። ከዛ አፖይንትመንት ዴት የምትለዋን እነካለን። ከዛ አፖይንትመንት ዴት እንደታይማን ቀንና ወሩን እናስገባለን። ከዛ ጠዋትና ከሰዓት ብሎ ያመጣል። ጠዋት ብሎ ሚለውን ትመርጣላችሁ። እዚህ አንዱን ሰዓት ለምሳሌ ከ10 እስከ 11 የምትለዋን አንዱን እንመርጣለን። ከዛ ኔክስት እንላለን። አሁን እንደምታዩት ይህንን ፎርም ያመጣል። ከዛ ፈርስት ኔም የመጀመሪያ የራሳችሁን የመጀመሪያ ስማችሁን ትጽፋላችሁ በእንግሊዝኛ። ፋዘር በሚለው ላይ አባታችሁን ስም በእንግሊዝኛ ትጽፋላችሁ። ግራንድ ፋዘር የሚለውን ግራንድ አያታችሁ ስም ትጽፋላችሁ። ዴት ኦፍ በርዝ የምትለዋን የካላንደር ምልክቷን እጅ ትነኩና የተወለዳችሁበትን ቀን ታስገባላችሁ ማለት ነው። እዛ በኋላ ከጨረሳችሁ ወሩና ቀኑን ካስገባችሁ በኋላ ኦኬ ትሉታላችሁ። ሲቀጥል ስም ኢን አምሃሪክ ይላል። በአማርኛ ስማችሁን ትጽፋላችሁ። ቀጥታ አልጽፍ የሚል ከሆነ ካላችሁ ወርድ ላይ ትሄዱና ወርድ ላይ ጽፋችሁ ኮፒ ፔስት ማድረግ ትችላላችሁ። ፎን ነምበር ይላል። ስልክ ቁጥራችሁን ትጽፋላችሁ። ኢሜይል ይላል። ኢሜይላችሁን ትጽፋላችሁ። በርዝ ፕሌስ ይላል። የተወለዳችሁበትን ቦታ ትጽፋላችሁ። መታወቂያችሁ ላይ ያለውን የተወለዳችሁበት ቦታ ትጽፋላችሁ። በር ሰርተፊኬት ዩኒክ አይዲ ከየት ነው የምታገኙት? ከላይ በር ሰርተፊኬቶቹ ላይ ያለውን ትጽፋላችሁ። ኦኩፔሽን ይላል። ስራችሁ ምንድን ነው የሚሰሩት የሚለውን ትሞላላችሁ። ምንድን ተማሪ ናችሁ? ሰራተኛ? ለምሳሌ ላይ ስቱደንት ብያለሁ። እዛ ሄድ ከዛ በኋላ ሄድ ከለር ይላል። ብላክ ብላችሁ ታስገባላችሁ። ጀንደር ወንድ ወር ሴት ብላችሁ ትጽፋላችሁ። ያገባ ያላገባ፣ ሲንግል፣ የፈታ የሞተባት ብለውን እናንተ ታስገባላችሁ። ከዛ ቁመታችሁን ትጽፋላችሁ። የአይናችሁን ከለር አስገቡ ይላል። ብራውን ብያለሁ እና እንደዛ ታስገባላችሁ። እስከ 18 ዓመት በታች ከሆነ አንደር 80 ብላችሁ ታስገባላችሁ። ካልሆናችሁ ግን መተው ትችላላችሁ ማለት ነው። ከዛ ይሄን ካለቀ ኔክስት ትሉታላችሁ። ከዛ ሪጅን ይላል። ሰሌክት ሪጅን ትላላችሁ። እኔ ድሬዳዋ ብያለሁ። ሲቲ እንደገና ድሬዳዋ ብዬ ጽፋለሁ። ከዛ ስቴት ይላል። ሪጅን
ከዛ የግድ ነው የሁለቱም ቀይ ምልክት ያለባቸው ግዴታ ነው መሞላት አለበት። ሌላ ኦፕሽናል ነው። ከዛ ሁለተኛ ኔክስት ስንል ከዛ ቀጣይ ፋሚሊ ይላል። አድ ፋሚሊ ትሉታላችሁ። ከዛ ሰለክት የፋሚሊ ታይፕ የምትለዋለች። ለምሳሌ ከፋዘር እንጀምር። ፋዘር እንነካለን። ከዛ ፈርስት ኔም ያባታችሁን፣ ከዛ የአያታችሁን ስም ትጽፋላችሁ። ከዛ አድ ፋሚሊ ትሉታላችሁ። እንደገና ሰለክት ፋሚሊ እንደቀደሙ ትላላችሁ። ከዛ ማዘር ትላላችሁ። የእናታችሁን ስም ትጽፋላችሁ። የእናታችሁን አባት ወይንም የአያታችሁን ትጽፋላችሁ ማለት ሲጨርሱ አድ ፋሚሊ ብላችሁ ኔክስት ትሉታላችሁ። ከዛ አድ ትላላችሁ። ከዛ ፓስፖርት ነምበር የሚለውን 32 ፔጅ መርጣችሁ ከዛ ሳሚት ትላላችሁ። ከዛ እዚህ ጋር ሁለት ነገር ይጠይቃቸዋል። አንደኛው ምንድነው የልደት በር ሰርቲፊኬት ወይም የልደት ሰርቲፊኬት ይጠይቃል። ከዛ አይዲ ይጠይቃል። ሁለተኛ ላይ አይዲ ሁለት አይነት አይዲ ነው የሚፈቀደው። አንደኛ ሰራተኛ ከሆናችሁ የመንግስት ሰራተኛ አይዲ፣ ካልሆነ ደግሞ የቀበሌ አይዲ ታስገባላችሁ። ሌላ እዚህ መጠንቀቅ ያለባችሁ 3 መመሪያ አለ። አንደኛ ፋይሉ ስታስገቡ የመታወቂያ ሆነ የልደት ሰርቲፊካቱ ፋይሉ ከ1 ሜጋ በታች መሆን አለበት። ጄፒጂ ፎርማት ወይም በፒዲኤፍ ፎርማት መሆን አለበት። ሁለተኛ ክሊር መሆን አለበት። በደንብ የሚታይ መሆን አለበት። ሳይዙ A4 መሆን አለበት። እንደገና ደግሞ ከለር ኮፒ መሆን አለበት። በብላክ ኤንድ ዋይት ማስገባት አይቻልም። ሶስተኛው ምንድነው የምታስገቡት መታወቂያ ላይ ያለው ቀን ቅድም ከሞላችሁት ቀን ጋር የልደት ቀን ምናምን ጋር መመሳሰል አለበት። ተጨማሪ ከ18 ዓመት በታች ከሆነ የወላጅ መታወቂያ ማስገባት ይችላል። ከዛ በላይ ከሆነ ግን የራሳችሁ ነው የምታስገቡት። እዚህ ጋር አፕሎድ የምትለዋለች። ከዛ ካስገባን በኋላ አፕሎድ ብለን የመታወቂያችንን ፋይል ወደ እንወስድናል። ከዛ የመታወቂያችን ፋይል እናስገባለን። ሁለተኛ የልደት ሰርቲፊኬት ካስገባን በኋላ ሁለተኛ መታወቂያ፣ ከዛ በኋላ መታወቂያ ነው። ሁለቱንም አፕሎድ ብለን እናስገባና መጨረሻ ሁለቱንም ካስገባን በኋላ አፕሎድ እንላለን። ከዛ ከላይ ሳይት ሴሌክሽን እና ዴት ኤንድ ታይም የምትለዋ ትክክል ካስገባችሁ ቲክ ያደርጋል። ካልሆነ ደግሞ ወደ ኋላ ሄዳችሁ ባክ ብላችሁ ሄዳችሁ እንደገና ማስተካከል አለባችሁ። ኢረር እያለ ካለፋችሁ ግን ተቀባይነት ላይኖረው ይችላል ፎርሙ ማለት ነው። አሁን እዚህ ጋር እንደምታዩት ሪኩዌስት ታይፕ ኒው ይላል። ከዛ ሪኩዌስት ዴት አለ። ሪኩዌስት ስታተስ ተጠይቋል። ሪኩዌስት ዴት በዚህ ቀን ተጠይቋል። አፖይንትመንት ዴት ቀጠሮ የምንወስድበት ቀጠሮ አለ። አፖይንትመንት ዴታችን ይሄ ነው የቀጠረው ቀን። አፖይንትመንት ካርድ አለ፣ ኦፊስ ምናምን አለ፣ ሙሉ ፎርም አለ። ይህንን ወደ ታች እንሄድና ኮንፊርም ዲቴይል የምትለዋን ነክተን ወዴት እንላለን? ወደ ኔክስት እንላለን። ቀጣይ ያለው ምንድነው? ፔይመንት የምትከፍሉት ነው። ፔይመንት የምትከፍሉበት ኦፕሽን ነው። ቀጣይ ያለው 3 ኦፕሽን አለ። ፔይ ዊዝ ሲቢ ብራንች የሚል አለ። ቀጥታ ንግድ ባንክ ሄዳችሁ የሚከፍሉበት ነው። ሁለተኛው ፔይ ዊዝ ሲቢ ሞባይል የሚል ነው። በሞባይል ባንኪንግ የምትከፍሉበት ሲስተም ነው። ሶስተኛ ደግሞ ፔይ ዊዝ ቴሌብር ይላል። በቴሌብር የምትከፍሉበት ነው። እዚህ ጋር የምታዩት 2000 ብር ይላል። ያው አሁን ይቀየር ይችላል፣ እሱን ብታያላችሁ። ከዛ ፔይ ዊዝ ሲቢ ብለን በሞባይል ባንኪንግ እስቲ መክፈል እንችላለን። እስቲ ከዛ በኋላ አግሪ ብለን ከዛ ኔክስት እንላለን። ከዛ ኢንስትራክሽን ያመጣልናል። የምንፈልገውን ፔጅ እችን ስክሪንሹት ወይንም በስልካችሁ ፎቶ እያነሳችሁ ብትይዙ ይመከራል ማለት ነው። እዛ ጋር ኦርደር ኮድ የምትለዋለች። እዛ ሄዳችሁ ለፓስፖርት ኦንላይን እየሞላ ነበር ክፍያ ልንፈጽም መተናል ብላችሁ ኮድ ትነግራችኋላችሁ። ከዛ በኋላ ክፍያውን ትፈጽሙና ያንን ሪሲት ይዛችሁ ወደ ኢሚግሬሽን በመሄድ በቀላሉ ቀጣዩን አገልግሎት ማግኘት ትችላላችሁ ማለት ነው። እንግዲህ ይህንን ሁሉ ቪዲዮ ሁላችሁ እንደወደዳችሁት እርግጠኛ ነኝ። ቪዲዮውን ሰብስክራይብ ማድረግ ላይ ማድረግ እንዳትረሱ። ሀሳብ አስተያየታችሁን በኮሜንት ላይ ጻፉልኝ። በቀጣይ ተመልሰን እስከምንገናኝ ይመቻችሁ።